በምስሉ ላይ የምታዩት የጭንቅላት መጠን መጨመር ህጻናት ላይ በምክንያት ይከሰታል። ሰላም ዶክተር መቅደስ እባላለሁ። የአንጎልና የህብለሰረሰር ቀዶ ህክምና ሐኪም ነኝ። በዛሬ ቪዲዮ ህጻናት ላይ የሚከሰተው የጭንቅላት ፈሳሽ መጨመር ምን ይመስላል የሚለውን እገልጽላችኋለሁ። መጀመሪያ ምክንያቱ ምንድነው? መጀመሪያው ምክንያት በተፈጥሮ ነው። በተፈጥሮ አንጎል ውስጥ ያፈጣጠር ችግር ሲኖር፣ ሁለተኛው ደግሞ በእርግዝና ጊዜ እናቶች ላይ በሚከሰት ኢንፌክሽን ምክንያት የሚወለዱት ህጻናት ላይ የአንጎል ውስጥ ፈሳሽ መጨመር ሊኖር ይችላል። ሁለተኛው ደግሞ በተለያዩ አንጎል ውስጥ በተከሰቱ የህመም አይነቶች ምክንያት ሊፈጠር ይችላል። መጀመሪያው አንጎል ውስጥ እጢ ሲኖር ህጻናት ላይ፣ ሁለተኛ ደግሞ በኢንፌክሽን ምክንያት፣ በተለይ ደግሞ የጨቅላ ህጻናት ኢንፌክሽን በሚኖር ሰዓት በሽታ የመቋቋም ኃይላቸው እንደ አዋቂ ስላልሆነ ወደ ጭንቅላታቸው የመሰራጨትና የአንጎል ውስጥ ፈሳሽ የመጨመር ሁሉ ከፍተኛ ነው። ሶስተኛው ደግሞ ቀድመው የተወለዱ ህጻናት ላይ ብዙ ጊዜ የሚከሰተው አንጎል ውስጥ የመድማት ነገር ሲኖር የአንጎል ውስጥ ፈሳሽ መጨመር ይከሰታል። ህክምናው ምንድን ነው? የመጀመሪያው ህክምና ሸንት የሚባለው ነው። ሸንት ማለት ቀጭን ቱቦ ሲሆን ከአንጎል የተዘጋውን የፈሳሽ ዝውውር ወደ ሌላ አማራጭ የሰውነታችን ክፍል ውስጥ የሚያስተላልፍ ቱቦ ማስገባት ነው። ሁለተኛው ህክምና በካሜራ በመታገዝ የተዘጋውን የፈሳሽ ዝውውር አዲስ መንገድ መክፈት ወይም ደግሞ ኢንዶስኮፒክ ሰርድ ቬንትሪኩሎስቶሚ። የአንጎል ውስጥ ፈሳሽ መጨመር ያለባቸው ህጻናት ክትትል ያስፈልጋቸዋል። ከክትትሉም በተጨማሪ ህክምና ከማግኘታቸው በፊት ያላቸው ችግር ካለ እሱን እንዲያገግሙ እርዳታ ማግኘት ይኖርባቸዋል። አመሰግናለሁ።